ሰላም ሰላም ቤተሰቦች እንዴት ናችሁ? ባያላችሁበት በዛሬ ትምህርታችን ይዤላችሁ የመጣሁት የአማርኛ ፊደላትን ከጀ እስከ ፐ ያሉ ፊደላቶችን ነው ይዤላችሁ የመጣሁት። እንግዲህ ከአሁን በፊት በተደጋጋሚ እንደምላችሁ የመጀመሪያ ድምጾችን መጀመሪያ ላይ አስነብባችኋለሁ። ከሀ እስከ ቨ ያሉ የአማርኛ ድምጾችን ማወቅ ይጠበቅባችኋል ወደዚህ ከመሄዳችሁ በፊት። ስለዚህ ቤተሰቦች ከመጀመራችሁ በፊት ሰብስክራይብ እንዲሁም ላይክ እና ሼር ለሌሎች እያደረጋችሁ ቪዲዮውን ጀምሩት። ምክንያቱም ይህንን ማስቆጥራችሁ ከሀ እስከ ቨ ያሉ ድምጾችን ማወቅ ካልቻላችሁ ወደ ቀጣይ መሄዱ አስፈላጊ አይደለም ማለት ነው። ስለዚህ መጀመሪያ ላይ ማወቅ አለባችሁ። የመጀመሪያ ድምጿ ማነች? ከአሁን በፊትም እንዳሳየዋችሁ ሀ፣ ለ፣ ሀ፣ መ፣ ሰ። ቀጣይ ረ፣ ሰ፣ ሸ፣ ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ አ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ጸ፣ ፈ፣ ፐ፣ ቨ። ሁለቶቹ እዚህ ጋር ተመሳሳይ ስለሆኑ ማለት ነው። ጸ ተመሳሳይ ወይም ሞክሸ ፊደላት ናቸው። እሺ፣ ስለዚህ አሁን ደግሞ ከቤተሰቦቻቸውን የማሳያችሁ ከጀ ቀጥሎ ማለት ከዚህ ጀምረን ማለት ነው። ከአሁን በፊት አይተናችኋል። ይህንን ቀጣይ በፊቱን ቪዲዮ ያላያችሁ ወደ ኋላ ተመልሳችሁ ሙሉ ቪዲዮውን ማየት ትችላላችሁ። በ3 ቀናት ነው ይህንን የሰራሁላችሁ ማለት ነው። ሙሉ የአማርኛ 34 ድምጾችን። ኦኬ፣ ስለዚህ እነዚህን አሁን ያስተማርኳችሁ ወይም ያስነበብኳችሁ የመጀመሪያ ድምጾ ለምሳሌ ጀ የምትለዋ የአማርኛ ፊደል ካወቃችሁ ሌላው የጀ ቤተሰብ ያንተ ልዩነት የለው ማለት ነው። ጀ የመጀመሪያው ድምጽ ይሄ ነው። ከታች እንዳሳየዋችሁ ጁ የሆነ ምልክት አለው፣ ነገር ግን ከጀ ያንተ ልዩነት የለው ማለት ነው። ቅጥያ ነው ያለው። ጂንም በተመሳሳይ ጃ አራተኛ ድምጽ ከጀ ጋር እግሯ አጭር ብቻ ናት፣ አንድ እግሯ። ከዛ ጄ ቀለበት አላት። ጂ የሆነ ምልክት ቅጥያ ነገር አላት። ጆ አንድ እግሯ እጥር ያለች ናት ማለት ነው። ስለዚህ የመጀመሪያ ድምጾችን ማወቅ በጣም ደጋግሜ የምናገረው ነገር ይሆናል። መጀመሪያ ፊደላቶችን 34ቶችን ማወቅ ያስፈልጋቸዋል ማለት ነው። ኦኬ፣ አሁን ቤተሰቦቻቸውን ከጀ ጀምሬ ሙሉዎችን አስነብባቸዋለሁ። ከዛ መጨረሻ ላይ ወደ ኋላ ደግሞ እናነባቸዋለን ማለት ነው። ይዛችኋቸዋል ወይስ ደግሞ አልያዝናቸው የሚለውን ማየት ትችላላችሁ መጨረሻ ላይ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ቀጣይ ጸ ተመሳሳይ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ከዛ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ይላል ማለት ነው። ስለዚህ በዚህ መንገድ ማጥናትና ማንበብ ይኖርባችኋል። ቪዲዮ ያቆማችሁ የጻፋችሁም ከቻላችሁ መሆን አለበት ማለት ነው። አሁን ደግሞ ወደ ግራ እናነባቸዋለን። ከቀኝ ወደ ግራ፣ ከቀኝ ወደ ግራ። አሁን ከቀኝ ወደ ግራ ከያዛችኋቸው ወይም ደግሞ ከግራ በቀኝ በሁለቱም ሳይድ
ማንበብ ከቻላችሁ ፊደሎቹን እውነትን በትክክል ይዛችኋቸዋል ማለት ነው። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። ኦኬ አሁን እዚህ ላይ ጂ ስትሉ የሶስተኛ እና የስድስተኛ ድምጾች ብዙ ጊዜ ያስቸግሯቸዋል። አንዳንድ ፊደሎች እውነትም የሚመሳሰሉ አሉ። ሶስተኛ እና ስድስተኛ ለምሳሌ ሶስተኛ ጂ ጂ ጂ ሶስተኛ ይሄኛው ማለት ነው። ጂ ጂ ኢ የሚል ድምፅ ነው በብዛት ጎልቶ የሚወጣ ኢ የሚል ድምፅ። ጂ ስትሉ ደግሞ ኖርማሊ ጂ ቀለል አድርጋችሁ ጂ ጂ እ የሚል ድምፅ ነው ሊኖረው የሚችል ማለት ነው። ግን የጀ ቤተሰቦች ያው የተወሰነ ተመሳሳይነት አላቸው። ሌሎቹ ግን በብዛት ልዩነት አላቸው። ለምሳሌ ሌሎችን እስኪ እኒ ገን ገ ጉ ጊ ጋ ጌ ግ ጎ። አሁን ሶስተኛ ድምጾች የገ ቤተሰብ ጊ ጊ ስትሉ ኢ ጊ ግ ኢ ኢ የሚል ድምፅ ነው ያለ። ግ ስትሉ ግን ግ እ የሚል ድምፅ ብቻ ነው ያለው። ኢ የሚል ሳይሆን እ ቀለል ያለ ለስለስ ያለ ግ የሚል ድምፅ አለ። ሶ እነዚህም በደንብ መለየት አለባቸው። ድምፆቹን በምታነቡ ሰዓት በጣም ልዩነት ይፈጥራል ማለት ነው። ወደ ምንባብ ቃላቶች ፊደላቶችን አገጣጥመን ወደ ቃላት ስንሄድ እንዳይከብዳችሁ ማለት ነው። ከዚሁ ላይ በደንብ ጥረት ማድረግ ይኖርባችኋል ማለት ነው። ጎ ግ ጌ ጋ ጂ ጉ ገ። ሌላው ጠ አለች። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ። ከዛ ጨ የጨ ቤተሰብ ጮ ጭ ጬ ጫ ጪ ጩ ጨ። ከዛ የጰ ማለት ነው ጶ ጵ ጴ ጳ ጲ ጱ ጰ። ዘን ጸ የጾ ማለት ነው መጨረሻው ጾ ፅ ፄ ጻ ጺ ጹ ጸ። ኦኬ ይሄኛው ጾ ፅ ፄ ጻ ጺ ጹ ጸ። ኦኬ መጨረሻ የመጨረሻ የፈ ማለት ነው። ፎ ፍ ፌ ፋ ፊ ፉ ፈ። የፐ መጨረሻ ፖ ፕ ፔ ፓ ፒ ፑ ፐ። ኦኬ ይህንን በደንብ ማንበብ ቻላችሁ ማለት ቃላቶችን መመስረትና ማንበብ በጣም ለእናንተ ቀላል ይሆናል ማለት ነው በእርግጠኝነት። ስለዚህ በደንብ ያው ስቴፑን ተከትላችሁ መጀመሪያ እዚህ ላይ ያሳየዎችን የመጀመሪያ ድምጾችን ማወቅ፣ ከዛ ደግሞ የመጀመሪያ ፊደላቶችን ካወቃችሁ በኋላ ደግሞ ቤተሰቦቻቸውን ደግሞ ማወቅ፣ ከዛ ቃላት ምስረታ በጣም ተራ ነገር ነው ማለት ነው። የአማርኛ ትልቁ ሚስጥር ፊደላቶች ላይ ነው ማለት ነው። ስለዚህ ይህንን ይመስላል ማለት ነው። በዛሬ ትምህርታችን ያየነው ከጀ እስከ ፐ ያሉ ፊደሎችን ሙሉ ፊደሎችን ነው። ከአሁን በፊት ሰርች የላችኋለሁ የአማርኛ ፊደላቶች ሙሉዎችን በዚህ መንገድ አይተናል ማለት ነው። ያላያችሁ ወደፊት ከሀ ጀምሮ ሰርች የላችኋለሁ ወደኋላ እየተመለሳችሁ ቪዲዮውን ማየት ትችላላችሁ። ቤተሰቦች ለዛሬ ትምህርታችን ይህን ይመስል ነበረ። በቀጣይ ደግሞ ሌሎችንም ትምህርቶች ይዤላችሁ እመጣለሁ። ቤተሰቦች የዛሬ ትምህርታችን ይህን ይመስል ነበረ። እንግዲህ ከዚህ ላይ ኦንላይን በዩቲዩብ መማር የማትችሉ ወይም ደግሞ የተለየ ጊዜ ትኩረት ሰጣችሁ እንድትማሩ በአጭር ጊዜ ውስጥ ደግሞ ማወቅ እንድትችሉ በውስጥ መስመር እናስተምራለን። አማርኛ ብቻ አይደለም፣ እንግሊሽ፣ ሂሳብ፣ አፋን ኦሮሞ፣ ትግረኛ፣ ሌሎችንም ቋንቋዎች እናስተምራለን። ከዚህ ላይ በማስቀምጥላችሁ ስልክ የደውላችሁ ማግኘትና መማር ትችላላችሁ።